ሰላም ውድ ቃሊቲ ቲዩብ ቤተሰቦች፣ ዛሬ የህዝብ አንድ አዲሱን የመፈተኛ ቦታ ለማሳየት ነው የመጣሁት። ለማንኛውም ከመነሻው ጀምሮ በእግርና በመኪና እያየን እንሄዳለን። ተከተሉኝ። እንደምታዩት ከመነሻው ተነስተን የመጀመሪያው መታጠፊያችን ወደ አጥሩ ከተጠጋን በኋላ ወደ ግራ ይሆናል ማለት ነው። በቀስትም እንደምናየው ማለት ነው። ዛሬ ያው በእግርም በመኪናም እንደምታዩት እየሄድን እናያለን። እያንዳንዱ በአቅጣጫና በምልክት የምታዩቸው እነዚህ የፈተና መስመሩን ቀደም ብላችሁ ከመፈተናችሁ በፊት ይሄንን ቪዲዮ ካያችሁ እጅግ በጣም ትማሩበታላችሁ። እንዲሁም ፈተናው ምን ይመስላል የሚለውንና መንገዱ ከየት ተነስቶ ወዴት ይሄዳል የሚለውን ነገር ትማሩበታላችሁ ማለት ነው። እንደምታዩት አሁን የመጀመሪያ የምናገኘው ከመነሻው በኋላ ጠርዙን ነው። በእርግጥ ያኛውን ቪዲዮ ካያችሁ እስከዚህ ወይም እስከ መሰናክል ያለው ነገር ተመሳሳይ ነው። ምንም አዲስ ነገር የለውም። እዚህ ጋር ስንመጣ ከፊታችን ሌላ የሚሰራ ጠርዙን የሚሰራ መኪና ካለ እቺ አሁን የምትታየው መስመር በቀስቱ የምትታየው ማለት ነው። ያኛው ሰርቶ ከፊት ሄደው ሰርቶ እስኪወጣ ድረስ የሚቀጥለው ተፈታኝ አይገባም። ጠጋይልና እዚች መስመሯ ላይ ወረፋውን ይጠብቃል። ያኛው ሰርቶ በሚወጣ ጊዜ ይሄኛው ይገባል ማለት ነው። ስለዚህ እቺን መስመር ሳያልፍ ጠርዝ ላይ የገባው መኪና እስኪወጣ ድረስ ይጠብቃል። እንደምታዩት አሁን ወረፋውን እየጠበቀ ነው። ለምን? ጠርዙ ላይ የሚሰራ መኪና ስላለ ማለት ነው። ይሄንን ቀረጻ የማደርገው የፈተናውን ቦታ እያስተማርን ስለሆነ አሁን እንደምታዩት ይሄ ተፈታኝ አይደለም። ከፈተናው በፊት ጠዋት በአስተማሪው ቀድሞ የፈተናውን ቦታ እያየ ያለ መኪና ነው ማለት ነው። ስለዚህ እቺ ከርቭ ናት፣ የከርቭ ፈተና ናት። ከፊት መስመር አለ። እዛ ከፊት መስመር ቆሞ ወደኋላ አሁን የቆመበት ድረስ ከኋላ ደግሞ ሌላ መስመር አለ። እንደምታዩት ቦታው ዳገታማና ቁልቁለታማ ስለሆነ ባላንስ አድርግ እያለ እየነገረው ነው። ምክንያቱም ሳትንሸራተቱ ለመነሳት የግዴታ ባላንስ ስለሚያስፈልጋችሁ ማለት ነው። እንደምታዩት ከፊት እየሮጠ አስተማሪው ሲያሳየው እዚህ ጋር ያለው ጽሑፍ ምንድነው የሚለው? ወደ ቀኝ ታጥፈ መብራቱን አቋርጠ ሂድ ነው የሚለው። ስለዚህ እንደምታዩት ወደ ቀኝ እየታጠፈ ነው። ከፊት አስተማሪ እየመራ ልጁ ይሄዳል ማለት ነው። እስቲ ቀጣዩ የኔ መኪና አሁን ይሄ ጠርዙን ሰርቶ ስለወጣ የኔ መኪና ገብቶ ደግሞ ሲሰራ ታያላችሁ ማለት ነው። እዚህ ጋር ጠርዙ ላይ ለመስራት ስንገባ ትንሽ ወደ ግራ ሰፋ አድርገን ነው ወደ ቀኝ መታጠፍ ያለብን፣ የኋላ እግሩ ከርቡ ላይ እንዲያወጣ ማለት ነው። ይሄንን ቀድማችሁ በእግርና ከተቻለ ደግሞ አስተማሪው በመኪና ካሳያችሁ ጥሩ ይሆናል ማለት ነው። ከቦታው ጋር ቤተሰብ የመሆን ነገር ይኖራል። እንደምታዩት አስፍተን ወደፊት ከፊት ያለው ቢጫ መስመር ድረስ እንጠጋለን። ማለፍ አይቻልም። መስመሩ ጋር እንቆምና በኋላ ስፖኪዮን ስናየው ጠርዝ የዚህን ያህል ስፋት ትንሽ ጠበብ ቢል የተሻለ 40 ሳንቲሜትር ነው ትክክለኛው እንትን። ቁመን ወደ ኋላ እየሄደ ነው። አሁን ከርቡን እየዞረ ነው። ከዞርን በኋላ እንደምታዩት ቀጥ ብለን እንቆማለን። ይሄ አያችሁ የሄደበትን ወደ ቀኝ ታጥፋችሁ መብራቱን አቋርጣችሁ የሚለው ነው። ከፊታችን ሁለት መንታ መንገድ አለ።
እኛ የቀኙን ይዘን ቀጥታ እንወጣለን ማለት ነው። ይህንን ከፈተናችሁ በፊት ቀደም ብላችሁ በእግርም በመኪና ማየት ይቻላል። እንደምታዩት አሁን በእግራችን እየሄድን ነው። ካሜራው ወደዛ ወደዚህ የሚንቀሳቀሰው በእግር እየሄድን እያሳየን ነው። ቅድም የወጣው መኪና እንደምታዩት እዚህ ጋር መንገዱ ባለ 3 ይሆናል። እኛ የምንጠቀመው የመሃለኛውን ነው። ከፊት ለፊታችን መብራቱን አቋርጣችሁ ሂዷል የሚለው ይሄን ጠርዝ ሰርተን ስንወጣ የምናገኘው የመብራት ወይም ደግሞ መስቀለኛ መንገድ ነው። ዜብራ አለ። በነገራችን ላይ እዚህ የፈተና መስመር ላይ 3 መሰረታዊ ቁልፍ ጉዳዮች አሉ። ጠርዙን ከሰራን በኋላ ይሄ መብራት አንደኛው ነው። ቀጥሎ ከዚህ መብራት ስንሻገር አደባባይ እናገኛለን ማለት ነው። ቅድም በእግር ነበር ሄድነው። አሁን መኪናው ውስጥ ነን። በመኪናው ስንሄድ መሃለኛውን እንደዚህ መርጠን ነው የምንሄደው። በቀኝ በኩል የሚኒባሶች መግቢያ አለ፣ ወደ ቀኝ ታጥፎ የሚገቡበት። እኛ ግን መሃሉን ይዘን ቀጥታ መስቀለኛው መንገድ የትራፊክ መብራት አለ። እዚህ ጋር ቆም ብላችሁ ተሻገሩ ነው የሚለን ማለት ነው። ቆም እንልና ከዛ እንሻገራለን። እንደምታዩት የመስቀለኛ መንገድ የትራፊክ መብራት ነው በግራና በቀኝ የምታዩት። ይሄ ተማሪዎች ግንዛቤ እንዲያገኙ ተብሎ የተዘጋጀ የማሰልጠኛ ቦታ ነበረ። አሁን ሙሉ ለሙሉ ለፈተና አገልግሎት ነው እየተጠቀምንበት ያለው። ከዛ ቆም ብለን ከተሻገርን በኋላ ፊት ለፊት የምናገኘው አደባባይ ነው። ያን ያህል ሩቅ አይደለም። ዜብራውን ተሻግረን ቀጥታ ወደፊት ስንሄድ አደባባይ ነው የምናገኘው። በምልክት እገልጽላችኋለሁ። አሁን መኪና ውስጥ ነን ያለነው። ያው ስፒድ የለውም። በፈተናም ጊዜ ጎበዝ ተማሪ የቻለውን ያህል ማርሽ መቀየር፣ መጨመር፣ መቀነስ ይችላል። ነገር ግን አሁን ቦታውን በደንብ እንድታስተውሉት በሚል ፊት ለፊት አሁን በዚህ በክብ በቀይ ማሳያችሁ አደባባዩ ነው። ከመሃለኛው ወደ ቀኝ መስመር ይዘናል። ቀስቱ በሚያሳየው መልኩ አደባባዩ ጋር ከደረስን በኋላ ዜብራው ጋር ቆም ብለን ወደ ቀኝ በቀስቱ መሰረት ወደ ቀኝ ነው የምንታጠፈው። አስቡ፣ ቅድም 2-3 ቁልፍ ጉዳዮች መነሻው ጠርዙ፣ ከጠርዙ በኋላ መብራቱን ተሻግረን ይሄ አደባባይ፣ ከዚህ አደባባይ ወደ ቀኝ በመታጠፍ ወደ መሰናክል ሜዳ ነው የምንገባው። እዚህ ጋር ነው እንግዲህ ከነበረው ቀደም ካለው የአፈታትን ስርዓት አዲሱ የፈተና ስርዓት ዋናው ፖይንት ያለው እዚህ ጋር ነው፣ አገባቡ ላይ ነው። የመጀመሪያውን ቪዲዮ አይታችሁ ይሄኛውን ቪዲዮ ስታዩ አዲሱ ይሄን 2 ሳምንት አሁን እንዲሆነው ነው ከተጀመረ። ይሄ አገባቡ ይለያያል። ስለዚህ ያንን ስታይ የነበራችሁ የወደቃችሁ ተማሪዎች እንደ ድሮ በዚህ ቀስቱ በሚያሳየው መልኩ አይደለም የሚገባው። ቀስቱ በሚያሳየው አሁን እንደምታዩት ኤክስ ነው። በዚህ መግባት ተትቶ በዚህኛው ቀጥታ ተሻግረን ዙረን ነው የምንመጣው ማለት ነው። ስለዚህ ዋናው ፖይንት ያለችው እዚህ ጋር ናት። አዲሱ የፈተና ቦታ አገባብ ከመጀመሪያው የሚለየው ይሄኛው በዚህ በቀኝ በኩል መግባት ትቶ ቀጥታ ተሻግሮ በታች በኩል ይገባል ማለት ነው። ስለዚህ ከዚህ በፊት የምታውቁት ሰዎች ወይም ደግሞ ቀደም ብሎ ያለውን የህዝብ አንድ የፈተና ቦታ እያያችሁ የነበራችሁ ሰዎች ይሄንን ቪዲዮ ግዴታ ማየት አለባችሁ። አሁን ፈተናው እየተሰጠ ያለው በዚህ በምታዩት ቪዲዮ መሰረት ስለሆነ ይሄንን ቪዲዮ ደጋግማችሁ በማየት ራሳችሁን ለፈተና እንድታዘጋጁ እመክራችኋለሁ ማለት ነው። አሁን ቀስቱ እንደምታሳዩን በአጥሩ በኩል ወደ ቀኝ ታጥፈን እንሄዳለን።
ዋናው ነገር ይሄን ቪዲዮ መስራት ያስፈለገኝ ይሄኛውን አዲሱን አገባብ ለማሳየት ነው። ምክንያቱም መጀመሪያ የሰራሁት ቀደም ብሎ በነበረው ሁኔታ ነው። አሁን ግን ከአንድ ሳምንት ወደዚህ በዚህ መልኩ ተቀይሯል። ይህን ቪዲዮ በማየት ራሳችሁን እንድታዘጋጁ በድጋሚ እመክራችኋለሁ ማለት ነው። እዚህ ጋር ወደ ቀኝ ከመታጠፋችን በፊት እዚች ጋር ባለችው መስመር መሰረት ቆም ብለን ዳገቱ ላይ የቆመ መኪና ካለ እንጠብቀዋለን ወደፊት እስኪገባ። ለምን ከቂጡ ስር መግባት የለብንም፣ ምክንያቱም ሊንሸራተት ስለሚችል ርቀታችንን መጠበቅ አለብን። እዚህ ጋር አስተማሪዎቻችሁ ሊነግሯችሁ ይችላሉ፣ ግን እናንተ ሁልጊዜም ቀድማችሁ መዘጋጀት ይኖርባችኋል ማለት ነው። ዋናው ነገር ይህን ቪዲዮ ላሳያችሁ የፈለኩት የመሰናክል አገባቡን አዲሱን መስመርና ቅደም ተከተላቸውን ነው። የትኛው መሰናክል መጀመሪያ ይሰራል፣ ቀጥሎ ወዴት ይኬዳል የሚለውን ነገር እንድታውቁት ነው። እዚህ ላይ መሰናክሉ ላይ ስንት ዙር ይዞራል፣ እንዴት ይሰራል የሚለውን ነገር ለማሳየት አይደለም። የመስመሩን ከመነሻው እስከ መድረሻው ድረስ ያለውን ነገር ቅደም ተከተሉን እንድታዩት ብቻ የተዘጋጀ ቪዲዮ እንደሆነ እንድትገነዘቡ ፈልጋለሁ። እዚህ ጋር አሁን እንግዲህ የመጀመሪያው መሰናክል የምንጀምረው የበፊቱ በድልድይ ነበር። ይሄኛው ግን አሁን ቀስቱ በሚያሳያችሁ መልኩ ከአንድ ቁጥር ነው የምንጀምረው። መጀመሪያ የምንጀምረው ከአንድ ቁጥር ነው። እንደምታዩት በቀስቱ መሰረት አንድ ቁጥር እንገባለን ማለት ነው። አንድ ቁጥር እንዴት ነው የሚሰራው የሚለውን የአንድ ቁጥር መሰናክል አሰራር ቪዲዮ አለላችሁ፣ እሱን ማየት ትችላላችሁ። ያው ዝሮ እዚህ ቦታ ላይ አሁን አንድ ቁጥር 8 ቁጥር ጋራጅ እንዴት ይሰራል የሚለውን ነገር አይደለም። ብዙ ጊዜ የፈተና ቦታ ላይ የምትመጡት ስልጠና ጨርሳችሁ እዚህ ቦታ ላይ እንዴት ገብታችሁ እንደምትወጡ ዳይሬክሽን ወይም አቅጣጫውን ለማሳየት ያክል ብቻ ነው። ስለዚህ ስልጠና ያው ቀድማችሁ እንደምትጨርሱ ነው የሚታሰበው ማለት ነው። ስለዚህ አንድ ቁጥር ገብቶ አሁን ከአንድ ቁጥር በመመለስ ላይ ነው ያለው። እንደነገርኳችሁ ቀደም ብሎ የነበረው የፈተና አሰጣጥ መጀመሪያ እንደገባን ከድልድይ ነበር የሚጀምረው። ቪዲዮ ላይ ከዚህ በፊት የተሰራውን ቪዲዮ ማየት ትችላላችሁ። ያሁኑ ግን አሁን እየተሰጠ ያለው የፈተና ስነ ስርዓት መጀመሪያ እንደመጣን ከአንድ ቁጥር ነው የምንጀምረው። ከአንድ ቁጥር ለ8 አዘጋጅተን እንወጣለን። እዚህ ጋር ጎበዝ መሆን ይፈልጋል። ወደኋላ ስንመለስ ከኋላ ያለውን ነገር ማየት ይፈልጋል። ስለዚህ አሁን ከአንድ ቁጥር ወደኋላ ገብቶ እየተመለሰ ነው። ከአንድ ቁጥር ለ8 ቁጥር እያዘጋጀ ነው ማለት ነው። እንደምታዩት ከ8 ቁጥር የሚወጣ መኪና አለ። ስለዚህ ከ8 ቁጥር የሚወጣውና ይሄ አንድ ቁጥር ሰርቶ የሚወጣው መኪና ወደኋላ የሚሄደው ከ8 ቁጥር የሚወጣው ራሱን መጠበቅ አለበት። ያኛውም ሲጠጋው ክላክስ እያደረገ ራሱን ማዘጋጀት አለበት ማለት ነው። ስለዚህ አሁን ከአንድ ቁጥር ከወጣን በኋላ ፊት ለፊት ቀጥታ 8 ቁጥር እንገባለን። እንደምታዩት በግራ ሳይድ አንድ ነበር ያለው፣ እኛ ወደ 8 እየገባን ራሊ የሚለው ማለት ነው። በግራ ሳይድ ደግሞ አንድ ቁጥር እየገቡ ነው ያሉት። ስለዚህ ከአንድ ቁጥር ከወጣን በኋላ ቀጥታ እንደምታዩት 8 ቁጥር ነው መግባት ያለበት። አሁንም እንድትገነዘቡልኝ የምፈልገው የትኛው ቅደም ተከተሉን እንድታውቁት ብቻ ነው እንጂ እዚህ ጋር የመሰናክል አሰራር ይዤላችሁ አልመጣሁም። ግን ከመነሻው እስከ መጨረሻው ድረስ ቅደም ተከተላቸውን እንድታውቋቸው በሚል ይሄ ቪዲዮ የተዘጋጀ ነው። ስለዚህ አሁን 8 ገብተን የነበረውን ወደ ኋላ በመመለስ ላይ ነው ያለነው።
ወደኋላ እንወጣለን። ወደኋላ ስትወጡ ያው እዚህ ጋር እንደነገርኳችሁ ሁላችንም ከፈተናው በፊት የፈተና መስመር እያሳየን ያለ ነው። በፈተናው ሰዓት ይህን ያህል ብዙ መኪና ላይኖር ይችላል። በተጨማሪ ደግሞ መኪና ላይ መኪና ደርቦ አይገባም። አንድ መኪና ብቻውን ነው ገብቶ ቶሎ የሚወጣው ማለት ነው። ግን እያንዳንዱ የመሰናክል ቦታ ላይ መኪና ሊኖር ይችላል። የዚህን ያህል ብዙ መኪና ባይኖርም አንድ ቁጥር ላይ ከአንድ ወጥቶ 8 ሲገባ ሌላኛው መኪና ወደ 1 ሊገባ ይችላል ማለት ነው። አሁን ከ8 ወደ ኋላ ከወጣን በኋላ በቀኝ ሳይድ ጋራጅ እና ድልድይ አለ። ስለዚህ ጋራጅ የሚሰራ መኪና ካለ ሳንጠጋው ርቀታችንን ጠብቀን ይሄ አሁን የምታዩት መኪና የጋራጅ መሰናክል እየሰራ ነው። ስለዚህ እዚህ ጋር የኔ መኪና ወይም ደግሞ ሌላ ደግሞ ተጨማሪ ቁመን እየጠበቀኝ ነው ማለት ነው። ጋራጅ ላይ ያለው መኪና ሰርቶ ከወጣ በኋላ በምታዩት መልኩ እቺን ረጅም እንጨት ጠበብ አድርገን ወደፊት አልፈን ወደኋላ ያው ጋራጅ ወደኋላ ስለሚሰራ ግን በዚህ መልኩ አሁን በምታዩት መልኩ እንጨቷን ጠበብ አድርገን ወደፊት ከወጣን የሰለጠነውን ስልጠና በደንብ አግባቡ መስራት እንችላለን ማለት ነው። እንደምታዩት የኋላ ጎማው ጋር ከደረሰ በኋላ ወደ ቀኝ በመጨረስ ይላል። እንግዲህ እንደምታዩት እየተጠባበቀ ነው ከፈተና በፊት የምናሳየው። የዚህን ያህል መኪና እንዳልኳችሁ በፈተናው ሰዓት ላይኖር ይችላል። አንዳንድ መኪና ግን በአጠቃላይ 4 መኪና ውስጥ ሊኖር ይችላል። ስለዚህ ርቀትን መጠበቅ ያስፈልጋል። እንደምታዩት የመኪና ጋራጅ እየገባ ነው። ከጋራጅ በዚህ በኩል የምናየው ድልድይ ነው። ይሄ መኪና ጋራጅ ሰርቶ ከወጣ በኋላ ወደዚህ ታዩታላችሁ አገባቡ የመጨረሻው ድልድይ ይሰራል ማለት ነው። ለምሳሌ ይሄ ቀድሞ የሰራው ነው። አሁን ድልድይ እየገባ ነው። እንደምታዩት የኔ መኪና ደግሞ ከጋራጅ ያኛው ድልድይ እየገባ የኔ ደግሞ ከጋራጅ ወጣና ብዙ ጊዜ እዚህ ጋር ጋራጅ እና ድልድይ የሚሰሩ መኪኖች በጣም መጠንቀቅ አለባቸው። ሁለቱም አንድ ላይ ከሆኑ ሊጋጩ ይችላሉ። ስለዚህ ከጋራጅ ወጣው መኪና እንደምታዩት በቀኝ በኩል ጠርዙን ይዞ በመቆም አጥቦ ወደ ኋላ መግባት አለበት ማለት ነው። ስለዚህ የመጨረሻው ድልድይ ነው። ቀደም ብሎ በነበረው የአፈታተን ስርዓት እንደነገርኳችሁ የመጀመሪያው የምንፈተነው ድልድይ ነበር። አሁን ግን መጨረሻ ላይ ነው ድልድይ ሰርተን ወደ መነሻ ቦታ የምንሄደው ማለት ነው። እንደምታዩት አሁን ከጋራጅ ወጥቶ የመኪና ድልድይ ወደ ኋላ ይሰራል ማለት ነው። በቃ በዚህ ይሄንን ዳይሬክሽን በእርግጠኝነት ይሄንን ያየ ሰው በአካል ሄዶ በሚያይበት ሰዓት እጅግ በጣም እንደሚቀለው እርግጠኛ ነኝ። ምክንያቱም እንደዚህ አይነት ቪዲዮ ቀድሞ ማየት በጣም አሪፍ ነው። አንደኛ ፈተናው ምን ይመስላል፣ ምን አይነት አፈታተን ነው የሚለውን ነገር ምን አለው፣ ምን ይዟል፣ እንዴት ነው የሚሄደው፣ ከየት ተነስቶ የት ይሄዳል የሚለውን ነገር በጣም በግልጽ በሆነ መልኩ ይሄ ያያችሁት ነው። በቃ ምንም አዲስ ነገር የለም። ስለዚህ ወደ ፈተና ከመሄዳችሁ በፊት እነዚህ እዚህ ላይ አሁን ያያችሁትን ነገሮች በሙሉ ቀድማችሁ ከሰራችሁ እዛ በምትሄዱበት ሰዓት መግቢያ መውጫው ይህን ቪዲዮ ባያችሁት መልኩ አዲስ ነገር የለውም ማለት ነው። ስለዚህ አሁን የመጨረሻ ድልድይ ከሰራን በኋላ ምን ይላል? እዚህ ጋር ያለች ጽሑፍ አለች።
ያቺ ጽሁፍ የምትለው አደባባይ ዙራችሁ መነሻ ቦታ ሂዱ። ስለዚህ አሁን ቀስቱ በሚያመለክተን መልኩ ወዴት ነው የምንሄደው? ፈተናው ጨርሰን ግን የሚያልቀው የት ነው? የተነሳንበት ቦታ ሄደን የኮድ ቁጥራችን ስንመልስ ፈተና ያልቃል ማለት ነው። ስለዚህ ይኸው በእጄ እየጠቆምኩኝ ከፊትም በሚሄደው መኪና ቦታ ነው ፊት ለፊታችን አደባባይ ያለው። ቅድም በዚህ መግባት አይቻልም ያልኳችሁ ቦታ ነው። ይሄ መውጫ ሆኗል ማለት ነው። ስለዚህ ስንወጣ አሁን ከዚህ እዚህ ጋር የተቆራረጡ መስመሮች ይታያችኋል። እነዚህ በተቆራረጠው መስመር ድፍኑ መስመር ሳንረግጥ በቀስት ያሳያችሁን ድፍን መስመር ሳንረግጥ መሃሉን ይዘን ዜብራው ጋር ሂደን እንቆማለን። ለፊት የምታዩት አደባባይ ነው። እዚች ዜብራ ጋር ትልቅ ማርክ አላት። ቆም ብለን ዳገታማ ናት ቦታዋ። ባላንስ እናደርግና የግራ ፍሬቻ በማሳየት ይህንን አደባባይ ወደ ግራ ዙረን እንመለሳለን ማለት ነው። ከፊታችን ሌላ መኪና አለ እንደምታዩት አደባባዩ ጋር። እንደምታዩት የግራ ፍሬቻ እያሳየ ዙሮ ሲመለስ የሚያገኘው ቅድም መስቀለኛ መንገድ የትራፊክ መብራት ቦታ ያልኳችሁ እሱን ታገኛላችሁ ማለት ነው። ብዙ ጊዜ ከዚህ ወጥተው አሳያችኋለሁኝ። እዚህ ጋር ወደ ቀኝ የምታስሄድ መንገድ አለች። እሷ በገመድ ተዘግታለች። እስቲ እንከተለው። ያው መኪናው ከፊት እየሄደ እኔ በእግሬ ዱብ ዱብ እያልኩ ነው። በደንብ እንድታውቁት ነው ይሄን ነገር። እዚህ ጋር ይውላችሁ ወደ ቀኝ የሚያስወጣ መንገድ አለ። ግን እዚች ቀስቷ ወደ እዛ ነው የምታመለክተው። ብዙ ጊዜ ግን ተሸውደው ይወጡባታል። ስለዚህ እናንተ እንዳትሸወዱ በደንብ እዩ። ወዴት ነው የምትሄዱት? ምልክት የምታደርጉት ያ የትራፊክ መብራቱ መስቀለኛ መንገዱ እሱን ምልክት ነው የምታደርጉት። ስለዚህ ከታች ከመሰናክል ከወጣን በኋላ አደባባይ ዙረን ወደ መስቀለኛው መንገድ እንሄዳለን ማለት ነው። ይህን ቪዲዮ ከመነሻው ጀምሮ እያያችሁት ራሱ በእግራችሁ ብትመጡና ብታዩት ያለምንም ሌላ ሰው ከመነሻው እስከ መድረሻው መሄድ ትችላላችሁ። በእርግጠኝነት መናገር እችላለሁ ይሄን ነገር። ምንም በቃ ይሄን ቪዲዮ ሴቭ አድርጋችሁ መታችሁ ከመነሻው ጀምሮ በዚህ እያያችሁት ብትሄዱ አንድም ነገር አትስቱ። አሁን እንደምታዩት እዚህ ጋር የትራፊክ መብራቱ ጋር መጣን። አሁን እየተመለስን ወደ መነሻ ቦታ ወደ ቀኝ ነው የምንታጠፈው። እዚህ ጋር ይሄ መጨረሻ አስተውሉ። እዚች ጋር ፊት ለፊት የሚኒባስ መሰናክል መስሪያ ነው። ስለዚህ እሱ ጋር አንሄድም። ቀጥታ ወደ ቀኝ ተሻግረን ወደ ቀኝ ታጥፈን እንሄዳለን ማለት ነው። በቃ እችን መንገድ ካለፍን በኋላ ምንም የምናገኘው መነሻውን ቦታ ነው። ይሄ ከዚህ በኋላ ምንም የምናጣው ማርክ አይኖርም ማለት ነው። እና ይህን ቪዲዮ ደጋግማችሁ በማየት ወደ ፈተና ስትሄዱ ምንም መንገዱ ሳይጠፋባችሁ ለቦታው አዲስ ሰው ሳትሆኑ በቀላሉ መፈተን ትችላላችሁ። አሪፍ ነገር እንዳያችሁ ይሰማኛል።
ቃሊቲ ቲዩብ ነው። ይሄን ቪዲዮ ለሌሎች ሼር በማድረግ በተለይ ለሚፈተኑ እንዲሁም መንጃ ፈቃድ ለሚያድሱ በጣም አሪፍ ነገር ነው ብዬ አስባለሁኝ። እናም ተማሩበት። ለሌሎች እንዲዳረስ ሼር፣ ኮሜንት፣ ላይክ በማድረግ እንድታበረታቱ ጠይቃችኋለሁ። በተለይ አዲሷን የፈተና አገባብ ቀደም ብሎ ያለውን ቪዲዮ ስታዩ የነበራችሁ ይህን ቪዲዮ ድጋሚ በማየት ራሳችሁን አፕዴት እንድታደርጉ እጠይቃለሁ። ይሄን ይመስላል። እሁድ ቀን እንዲሁም ከፈተናችሁ ቀን ቀደም ብላችሁ ይህንን ቪዲዮ እያያችሁ በእግራችሁም ከተቻለ ደግሞ በመኪና ካያችሁት እሱም በጣም አሪፍ ነገር ነው፣ የሚበረታታ ነገር ነው። አመሰግናለሁ። ማንኛውንም የመኪና ልምምድ ሀሳብ፣ ጥያቄ ካላችሁ እንቀበላለን። እንዲሁም ደግሞ የተሻለ ስልጠና ያለባቸውን ተቋማት ምክር ሀሳብ የፈለጋችሁ ኮሜንት ላይ ልጽፉልኝ ትችላላችሁ። በተረፈ ደግሞ ይህን ቪዲዮ በሼር በማድረግ ላይክ በማድረግ እና ሰብስክራይብ ከፍ እንዲል በማጋራት እንድታበረታቱ እየጠየቅኩኝ አሁን ወደ መጨረሻው ቦታ እየደረስን ነው ማለት ነው። እንደምታዩት ቅድም ስንነሳ ከኋላ የተሰለፉ የነበሩ መኪኖች ጋር ሂደን ከኋላ እንሰለፋለን። ከዛ ኮዳችንን እንመልስና ጨርሰን እንሄዳለን ማለት ነው። የሚቀጥለው ተፈታኝ ደግሞ ያነሳና ከፊት ያለው መስመር ጋር ተጠግቶ የራሱን ፈተና ይጀምራል። ስለተከታተላችሁ እናመሰግናለን። ሰብስክራይብ፣ ላይክ እና ሼር በማድረግ አሁንም በድጋሚ አበረታቱላለሁ። አመሰግናለሁ። መልካም ጊዜ